ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ተመልካቾቼ። ዛሬ ደግሞ ቆንጆ የሆነ ለሾርባ እንዲሁም ደግሞ ለተለያዩ የሚሆነንን ቅመም አሰራር ነው ይዤላችሁ የመጣሁት። ቪዲዮውን እስከመጨረሻ እንድትከታተሉ እየጋበዝኳችሁ ወደ ስራው እንገባለን። ስራውን ስጀምር እንግዲህ ቅመሞቹን በዚህ መልኩ አዘጋጅቻለሁኝ። የሚታጠብ ታጥቦ ደርቆ ነው እዚህ ጋር የቀረበው። ሁሉንም እንዲህ ካዘጋጀሁ በኋላ ትንሽ ሞቅ ሞቅ አደርገዋለሁኝ። ድንብላል ፍሬ ነው ግማሽ ኩባያ፣ ቆንዶ በርበሬ 2 ማንኪያ፣ ቀረፋ እንዲሁም ደግሞ ከሙን እንዲሁ ታጥቦ የደረቀ ግማሽ ኩባያ፣ ሄልና ቅርንፉድ 2 የሾርባ ማንኪያ፣ ላውሮ ቅጠል እንደዚህ ባያችሁት መልኩ የተወሰነ ጨምሬበታለሁ። ዝንጅብልም የደረቀ ዝንጅብል ነው እንደዚሁ ጨምሬበታለሁ። 1 ማንኪያ ከግማሽ እስከ 2 ማንኪያ የሚያህል ነው በግምት የጨመርኩት። እንግዲህ ሞቅ ሞቅ አደርገዋለሁኝ። እሳቱን በጣም ቀንሼዋለሁኝ። ስቶቡን በደንብ ቀንሼ ሞቅ እንዲፈጭልን ያህል ብቻ ነው ሞቅ የምናደርገው። በጣም እሳት ከገባው ያው ጣዕሙን ይቀይራል። ስለዚህ ሞቅ ሞቅ አድርገን በእጃችን እየሞከርን እጃችን ላይ ሞቅ ማለቱን ካየን ለመፍጫ የሚሆን ያህል ደረጃ ሲደርስ አውርደን እንፈጨዋለን። እኔ እንግዲህ በዚህ መጠን ተጠቅሜያለሁኝ። እናንተም በርከት ማድረግ ከፈለጋችሁ ማድረግ ትችላላችሁ። ግን ቅመም ብዙ ጊዜ ለተወሰነ ያህል ቀን ብቻ ብናዘጋጅ ቆንጆ ነው። ብዙ ሲቀመጥ ጣዕሙ ይጠፋል፣ ሽታውም ጣዕሙም ይቀንሳል። ለወር ለ15 ቀን ያህል ከሆነ በቂ ነው። እኔ እንግዲህ በዚህ መልኩ ፈጭቼዋለሁኝ ተመልካቾቼ። በጣም ቆንጆ የቅመም አይነት ነው፣ ሞክሩት፣ ትወዱታላችሁ። ለብዙ አይነት ምግብ ይሆነናል። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑልኝ።